ፐርሰናሊቲ ወይንም ስብዕና እውነተኛ ማንነት ነው ወይስ በተለያዩ ቦታዎች የምናሳየው የተለያየ ባህሪ ዝም ብሎ የሁኔታዎች ነጸብራቅ ነው? ፐርሰናሊቲ የሚለው ቃል የመጣው ፐርሰና ከሚለው የግሪክ ቃል ሲሆን ትርጉሙም በጥንታዊ የግሪክ ቲያትር መድረክ ላይ ተዋናያን የሚለብሱት የፊት ጭንብል ማለት ነው። ታዲያ ስብዕና ማለት ጭንብል ከሆነ አንድ ሰው ፐርሰናሊቲው ጥሩ ነው ስንል በጣም ጎበዝ አስመሳይ ወይንም ተዋናይ ነው ማለታችን ነው ወይ? አንድ ወጥ ባህሪ የሌለው ሰው ስብዕና የለውም ማለት ነው ወይ? ዛሬ በዚህ ጥያቄዎች ዙሪያ ያሉትን ሳይንሳዊ ምስጢራት ስነልቦናዊ ትንተናዎች እንፈታለን። በስነልቦና ሳይንስ ውስጥ ትልቅ ቦታ ያላቸው 4 ቁልፍ ቃላት አሉ። ለምሳሌ አንደኛው ቴምፕራመንት ነው፣ ሌላኛው ካራክተር ወይንም ቢሄቪየር የምንለው ነው፣ ሌላኛው ፐርሰናሊቲ ነው። እነዚህ ያላቸውን ልዩነትና አንድነት በተግባራዊ ምሳሌዎች እየደገፍን አይተን እናያለን። ይህንን ማወቃችን ለግልና ለማህበራዊ ህይወታችን ያለው ጥቅም በጥልቀት እንመረምራለን። ለመሆኑ እነዚህ 4 ቃላት እንዴት ይገኛሉ? ለምሳሌ በአይነ ህሊናችሁ አንድ ትልቅ ህንፃን ሳሉ። ቴምፕራመንት ወይም ተፈጥሯዊ ጠባይ የምንለው የህንፃው መሰረት ድንጋይ ነው። ቴምፕራመንት ሙሉ በሙሉ ባዮሎጂካል እና በዘረመል ከወላጆቻችን ወደ ልጆች የሚተላለፍ በጂን የሚመጣ ተፈጥሯዊ የስሜት ስጦታችን ነው። ለምሳሌ ህፃናት ገና ሳይማሩ አንዳንዶቹ በተፈጥሮ ዝምተኛና ረጭ ያሉ ይሆናሉ፣ ሌሎች ደግሞ እረፍት የሌላቸው ይሆናሉ። ይህም የማይቀየር አእምሯችን ለአካባቢ የሚሰጠው የመጀመሪያ ምላሽ ነው የሚሆነው። ጠባይ የሚለውን ያየን እንደሆነ ይህ ደግሞ በየቀኑ የምናደርገው ተግባር ወይም ተግባራዊ ምላሽ። ለምሳሌ በአንድ አጋጣሚ ተናደን መጮህ ወይንም በሰላም ማውራት ይሄ ባህሪ ነው ወይንም ጠባይ ነው። ቢሄቪየር እንደየሁኔታው፣ እንደየሰዓቱ፣ እንደየቦታው በፍጥነት ሊቀያየር ይችላል። ካራክተር የምንለው ደግሞ ወይንም ስነ ምግባር የምንለው ይህ የህንፃው ጡቦች ወይንም የህንፃው ግንቦች እንደሆኑ ነው የሚታሰቡ። ካራክተር ከተፈጥሮ በላይ በአስተዳደግ፣ በባህል ወይንም በሃይማኖት ወይንም በምናሳልፋቸው የህይወት ልምዶች የሚገነባ የሞራልና የእሴት ስብስብ ነው። ለምሳሌ ታማኝነት፣ ደግነት ወይንም ቃል አክባሪነት ካራክተር በውስጣችን ያለና በሂደት የሚቀረጽ ማንነታችን ነው። ፐርሰናሊቲን ያየን እንደሆነ ይህ ደግሞ የህንፃው ውጫዊ ቀለምና ዲዛይን ነው። ፐርሰናሊቲ ማለት የቴምፕራመንት እና የካራክተር ጥምረት ሆኖ ወደ ውጭ ለሰዎች የሚታይ የተደራጀ ጠባያችን ነው። ሰዎችን የምናናግርበት ስልት፣ የምንለብሰው ልብስ፣ ማህበራዊ ህይወታችን ይህ ሁሉ የፐርሰናሊቲያችን አካል ነው። ለምሳሌ አንድ ሰው በተፈጥሮ ቁጡ ቢሆን ይሄ ቴምፕራመንት ነው። በትምህርት እና በጥሩ አስተዳደግ ራሱን መግዛት ከለመደ ይሄ ደግሞ ካራክተር ነው። ከሰዎች ጋር ሲገናኝ በጣም ተግባቢና ጨዋ ሆኖ ሊታይ ይችላል። ይሄ ደግሞ እንደ ፐርሰናሊቲ ልናየው ይችላለን። ስለዚህ ፐርሰናሊቲ ጭንብል ከሆነ ይህንን መሰል ነገር መላበስ ለግልና ለማህበራዊ ህይወት ጥቅሙ ምንድን ነው የሚለውን ጥያቄ ለመመለስ ያየን እንደሆነ ስነልቦና እንደሚነግረን ይህ ጭንብል ወይም ፐርሰናሊቲ አስመሳይነት አይደለም። ይልቁንም ማህበራዊ መላመድ ወይም ሶሻል አዳፕቴሽን የምንለው ነገር ሰዎች በተለያዩ ቦታዎች የተለያዩ ፐርሰናሊቲ ማሳየታቸው ጤናማነታቸውን ያሳያል። ለምሳሌ ቤት ውስጥ ወላጆች ሆናችሁ ከልጆቻችሁ ጋር የምትጫወቱበት ፐርሰናሊቲ ቢሮ ውስጥ እንደ ስራ አስኪያጅ ሆናችሁ የምትሰሩት ፐርሰናሊቲ አንድ ሊሆን አይችልም። ይህ ተለዋዋጭነት ማህበራዊ ግንኙነታችንን ሰላማዊ እንዲሆን፣ ስራችንን በብቃት እንድንሰራና ያሰብነውን እንድንከውን እንድንጠብቅ ይረዳናል። አንድ ሰው ፐርሰናሊቲ ጥሩ ነው ስንል በጣም ጎበዝ ተዋናይ ነው ወይንም አስመሳይ ነው ማለታችን ሳይሆን በውስጡ ያለውን ተፈጥሯዊ ሴትና ከአካባቢው ጋር አጣጥሞ ወይንም አዳፕት አድርጎ ሰላማዊ መስተጋብር መፍጠር ችለዋል ማለታችን ነው። ባጭሩ ፐርሰናሊቲ ውጫዊ ማንነታችን ቢሆንም ውስጣዊ እውነታችንን ለመጠበቅ የምንጠቀምበት ድንቅ ተፈጥሯዊ ስጦታ ነው። ዋናው ቁም ነገር ውጫዊ ፐርሰናሊቲያችን ወይም ስብዕናችን ከውስጣዊ ሴቶቻችን ጋር ወይም ከካራክተራችን ጋር እንዳይጋጭ የማድረጉ ላይ ነው። ውድ የቻናላችን ቤተሰቦች እርስዎ በተለያዩ ቦታ የተለያየ ጠባይ ከጓደኞቹ ጋራ ከስራ ባልደረቦቹ ጋራ ያሳያሉ። ባህሪውን የመቀያየር አዝማሚያ ያሳያል። ይህንን መቀያየር እንደ አስመሳይነት አስበውት ያውቃሉ ወይ? ሀሳቡን ኮሜንት ላይ ያጋሩን። ቪዲዮ ጠቃሚ እውቀት እንደሰጣችሁ ተስፋ አድርጋለሁ። ላይክ፣ ሼር ማድረጋችሁን እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆናችሁን እንዳይረሱ። በሚቀጥለው ሳምንት በሌላ ጥልቅ ሳይንሳዊ ትንታኔ እስክንገናኝ ሰላም።